እንዴት ናችሁ? ወደ ዩቲዩብ ተከታታዮቼ ሎንግ ታይም ጠፍቻለሁ እና አሁን መጣሁኝ። ዛሬ ስለምን ላወራ ነው? ስለ ህይወት ነገሮች እንዴት ናቸው የሚሄዱት? ህይወት እንዴት ነው? ላይፍ እንዴት ነው? ሁሌም ደስተኛ መሆን የለም፣ ሁሌም ሀዘንተኛ መሆን የለም። ግን ሁልጊዜም አላማና ተስፋ ሊኖረን ይገባል። ምክንያቱም የልጄ ቮይስ ባክግራውንድ ነው ጋይስ እና ምክንያቱም ደስተኛ የምንሆንባቸው ጊዜያቶች አሉ፣ የምናዝንባቸው ጊዜያቶች አሉ። የሰው ልጅ ሆነን በቃ ስሜት ነው። የሰው ልጅ ማለት የስሜት ምንድን ነው? የስሜቶች ስብስብ በሚለው የሚያዛው ደስታ አለ፣ ሀዘን አለ፣ መከፋት፣ መደሰት፣ መሳቅ፣ ማቀዝ፣ መራብ፣ መጥገብ ኤቭሪቲንግ በቃ ይሄ የሰው ልጅ የስሜቶች ሂደት ነውና በማንኛውም አንዳንድ በጣም ዳውን የሚያደርጉ ጊዜያቶች ሊኖሩ ይችላሉና የሚያልፉ አይመስሉም። ስንት እኮ እንደዛ አይነት አመታቶች ወይ ደግሞ ስንት እንደዛ አይነት ዳውን የሆኑባቸው ጊዜዎች እኮ አልፈን መተናል። ግን ድጋሚ ያ ነገር ሀፕን ሲሆን በፍጹም የሚያልፍ አይመስለንም። እግዚአብሔር የሚያሳልፈን አይመስለንም። ያን ነገር አልፈን ተሻግረን ደግሞ ድጋሚ ምንስቅ ምንደሰት ወይም ደግሞ ተስፋ የምናደርግ አይመስለንም። ግን ደግሞ ያልፋል። ያም ከእንደገና ደግሞ አንማርም ወይ እንረሳዋለን ይሆን አይደል ነው ይመስለኛል፣ ወይ እንረሳዋለን። ለዛ ሁልጊዜ የምናልፍባቸውን ስሜቶች ብንጽፍ እና ተመልሰን ስናነብ አሁን ድሮ ዲያሪ የሚጽፍ ሰው ማለት ነው ካወቀ እኔ አሁን እጽፍ ነበር ማለት ነውና አሁን አንዳንዴ ዲያሪ ነው ከእንትን ውስጥ አግኝቼ ምናምን ሳነብ እንዲህ ፊል አድርጌ ነበር እንደዚህ ነበር ምናምን እያልኩኝ አስባለሁ። ምክንያቱም በጣም የሚገራርም ፊሊንግ ነው ያለው። ለምን ኢማጂን በቃ በዛ ሰዓት የሚሰማችሁን ስትጽፉት በተሰማችሁ ሰዓት ያለው ነገር ስሜታዊ እንደሆናችሁ ስታደርጉት ላይክ ከዛ ቆይታችሁ ስታነቡ ይሄ የኔ ነው የምር እኔ እንደዚህ ፊል አድርጌ ነው ምናምን ትላላችሁና የሆነ ኤክስፒሪየንስ የምታደርጉት ትልቅ ነገር አለ። ካለፈ በኋላ ስታዩት ድጋሜ የሆነ አይነት ቻሌንጅ ቢመጣ እንኳን አልፈዋለሁ ወይም ደግሞ እንደዚህ አይነት ስሜት እንኳን ቢያጋጥመኝ እሻገራለሁ ብላችሁ እንድታስቡ ያደርጋችኋል። ከዚህ በፊት ያለፋችሁበትን ነገር ማሰብ መጻፍ ማለት ነው። ምክንያቱም ስትጽፉት አይረሳም፣ የተጻፈ ነገር አይረሳም። ግን ጀስትኛ ጋር እንደ ሀሳብ ከሆነ ያለው ይረሳል። ላለመርሳት መጻፍና እንደዚህ ጆርናል ማድረግ አሪፍ ነው ብዬ አስባለሁ። ለዛሬ ያንን ይዤ